እንግዲህ አርቲፊሻል ኢንተለጀንስ ወይም በብዙዎቻችን አጠራር ኤአይ የሚባለው ቴክኖሎጂ ዓለምን የመቀየር ትልቅ አቅም እንዳለው ሁላችንም እንሰማለን። ግን በተለይ እንደ ኢትዮጵያ ባሉ በማደግ ላይ ባሉ ሀገራት ውስጥ ስለ ሥራ የወደፊት ሁኔታ በጣም ከባድ ጥያቄዎችን ያስነሳ ነው። እስኪ ዛሬ ይህን ጉዳይን እንመርምረው። እስኪ በዚህ ቁጥር እንጀምር። 15.7 ትሪሊየን ዶላር። አዎ በትክክል ነው የሰማችሁት። ይህ እንግዲህ ኤአይ እስከ 1913 ድረስ ብቻውን በዓለም ኢኮኖሚ ላይ ይጨምረዋል ተብሎ የሚጠበቀው እጅግ በጣም ግዙፍ ገንዘብ ነው። እስቲ አስቡት፣ ይህ አሃዝ ከቻይና እና ከህንድ አጠቃላይ የዛሬው ኢኮኖሚ ተደምሮ ይበልጣል። የሚገርም ነው አይደል? ታዲያ ይህ ሁሉ ገንዘብ ከየት ነው የሚመጣው ብላችሁ ልትጠይቁ ትችላላችሁ። መልሱ ቀላል ነው። ኤአይ ንግዶችን እጅግ በጣም ቀልጣፋ የማድረግ እና ምርታማነትን የማሳደግ ኃይል አለው። በተጨማሪውም ከዚህ በፊት አይተን የማናውቃቸውን አዳዲስ እና ዘመናዊ ምርቶችና አገልግሎቶችን ለመፍጠር ያስችላል። ነገሩ ያለው እዚህ ላይ ነው። ግን የሳንቲሙን ሌላኛውን ገጽታ ነይ። ከአስደናቂው እድገት ጀርባ ሌላ ትልቅ ቁጥር አለ፣ 800 ሚሊዮን። ይሄ ደግሞ በዚሁ በኤአይ እና በተለያዩ አውቶሜሽኖች ምክንያት ስራቸው አደጋ ላይ ሊወድቅ የሚችል የሰራተኞች ብዛት ነው። በጣም ትልቅ ቁጥር ነው። እና ይህ ነው እንግዲህ የኤአይ አብዮት ዋናው ውጥረት። በአንድ በኩል አስገራሚ የሀብት እድገት አለ፣ በሌላ በኩል ደግሞ በሚሊዮኖች የሚቆጠሩ ሰዎችን ስራ የማሳጣት ስጋት። ነገር ግን ይሄ ታሪክ እንደምናየው እንደየሀገር ሁኔታ በጣም የተለያየ ገጽታ ይኖረዋል። እሺ፣ ስለዚህ እስኪ መጀመሪያ ይህንን ዓለም አቀፍ ስጋትን መልከት። ይሄ የመተካት ፍራቻ ከየት መጣ? እንዴትስ ነው እየተገለጸ ያለው? ያው ለኦቶሜሽን ተጋላጭነት ስንል ብዙ ሰው እንደሚያስበው አንድ ስራ ሙሉ በሙሉ በአንድ ጀንበር ይጠፋል ማለት ላይሆን ይችላል። ቁልፍ ነጥቡ እሱ አይደለም። ይልቁንም በአንድ ስራ ውስጥ ያለው አንዳንድ ተደጋጋሚና አሰልቺ ተግባራት በኤአይ የመተካት ዕድላቸው ምን ያህል ነው የሚለው ላይ ነው ትኩረቱ። እና ይሄ ሰንጠረዥ የትኞቹ ስራዎች ግንባር ቀደም እንደሆኑ በደንብ ያሳየናል። ለምሳሌ የደንበኞች አገልግሎት ሰራተኞች፣ የስልክ ኦፐሬተሮች እንዲሁም መረጃ የሚያስገቡ ጸሐፊዎችን እንመልከት። የጋራ ባህሪያቸው ምንድን ነው? አብዛኛው ተደጋጋሚ የመረጃ አያያዝና የደንበኛ ግንኙነት ላይ ማተኮራቸው ነው። እና ይሄ ኤአይ በቀላሉ ሊሰራው የሚችል አይነት ተግባር ነው። ይሄ ደግሞ አንዱ ግምት አይደለም። የዓለም የኢኮኖሚ ፎረም ራሱ ምን አለ? በፍጥነት እየቀነሱ ካሉ ስራዎች አብዛኞቹ የጸሐፊነት ስራዎች ናቸው ብሏል። ስለዚህ ይሄ ነገር የሳይንስ ልቦለድ ሳይሆን እየሆነ ያለ እውነታ ነው። ትልልቅ ተቋማት ጉዳዩን በቅርበት እየተከታተሉት ነው። ነገር ግን ቅድም እንዳልነው ይሄ ስጋት በሁሉም ቦታ እኩል አይደለም። እና ይሄ ነው ወደ ዋናው የዛሬው ጉዳያችን የሚያመጣን፣ ወደ ኢትዮጵያ። በኢትዮጵያ ያለው ሁኔታስ ምን ይመስላል? በአንድ በኩል ትልቅ የዲጂታል ምኞት አለ፣ በሌላ በኩል ደግሞ መሬት ላይ ያለው እውነታ ፈጽሞ ሌላ ነው። እስኪ ምኞትና እውነታ እንፈትሽ። እዚህ ጋር ያለውን ንጽጽር ተመልከቱ። በአንድ በኩል መንግስት ዲጂታል ኢትዮጵያ 2025 የሚል ስትራቴጂ ነድፏል። የኤአይ አቅም እንዲገነባም እየጠየቀ ነው። ይህ በጣም ጥሩ ምኞት ነው። በሌላ በኩል ደግሞ የዓለም ባንክ ምን ይላል? ኢትዮጵያ ለኤአይ ዝግጁነት ከዝቅተኞቹ ሀገራት ትመደባለች ይላል። ለምን? ምክንያቱም መሰረታዊ የሆኑ የመሰረተ ልማት ክፍተቶች ስላሉ ነው። እና ይሄ ክፍተት በቁጥር ሲገለጽ ደግሞ የበልጥ ግልጽ ይሆናል። ለምሳሌ የሞባይል ብሮድባንድ ኢንተርኔት ተጠቃሚ ከ100 ሰው 14 እንኳን አይሞላም። የኤሌክትሪክ ኃይል ተደራሽነት ደግሞ ከህዝቡ ከግማሽ በታች ነው። እስቲ አስቡት፣ አስተማማኝ መብራትና ፈጣን ኢንተርኔት በሌለበት ጠንካራ የኤአይ ስነ ምህዳር እንዴት ሊገነባ ይቻላል? በጣም ከባድ ነው። እና እንቅፋቶቹ እነዚህ ብቻ አይደሉም። ኢንተርኔቱ ውስን እና ማይታመን ነው። መብራት ይቆራረጣል። የሰለጠነ የኤአይ ባለሙያ እጥረት አለ። ያሉትም ወደ ውጭ የሄዱ ነው። ሌላው ትልቁ ችግር
በአማርኛ እና በሌሎች የአገር ውስጥ ቋንቋዎች የሰለጠኑ የኤአይ ሞዴሎች አለመኖራቸው ነው። ይህ ሁሉ ሲደመር ምን ያሳያል? ኢትዮጵያ ቴክኖሎጂውን ከመፍጠር ይልቅ የውጭ ተጠቃሚ ብቻ ሆና እንድትቀር የማድረግ ትልቅ ስጋት አለ። ይህ ደግሞ የነበረውን ልዩነት የበለጠ ያስፋዋል። እሺ፣ እስካሁን በትልቁ ምስል ነበር ስናወራ የነበረው። አሁን ግን ነገሩን ትንሽ ግላዊ እናድርገውና በታሪክ መልክ እንየው። የሁለት ጸሐፊዎች ታሪክ፣ አንዱ ኢትዮጵያ ውስጥ፣ ሌላው አሜሪካ ውስጥ ተመሳሳይ ሥራ እየሰሩ ስጋታቸው ግን ለምን የተለያየ ሆነ? ጥያቄው ይሄ ነው። በኢትዮጵያ ያለ አንድ ጸሐፊ በካሊፎርኒያ ካለ ተመሳሳይ ጸሐፊ የበለጠ ለምን ሊሰጋ ይገባል? ሁለቱም እኮ ስራቸው ለኤአይ ተጋላጭ ነው። መልሱ ያለው በዓለም አቀፉ የዲጂታል ክፍፍል ውስጥ የተደበቀ አንድ ትልቅ እውነት ላይ ነው። የዓለም ባንክ ባለሙያ ኢንዲራ ሳንቶስ የተናገሩት ነገር የጉዳዩን ስር ያሳያል። ምን አሉ? ስራቸውን ሊያጡ የሚችሉ ሰዎችን ስንመለከት አብዛኞቹ ዝቅተኛ የትምህርት ደረጃና ዝቅተኛ ገቢ ያላቸው ናቸው። ስለዚህ ትልቁ ስጋት ምንድን ነው? የጅምላ ስራ አጥነት ብቻ ሳይሆን በሀብታምና በድሃ መካከል ያለው የገቢ ልዩነት በጣም መስፋቱ ነው። ለምን? ምክንያቱም እንደ ኢትዮጵያ ባሉ ሀገራት አንድ ስራ ሲዘጋ ሌላ አማራጭ የማግኘት ዕድሉ በጣም ዝቅተኛ ነው። ለምሳሌ አንድ በጣም አስፈላጊ ዘርፍ እንውሰድ፣ ቢፒኦ ወይም ቢዝነስ ፕሮሰስ አውትሶርሲንግ የሚባለው። ይህ ማለት ትልቅ የውጭ ኩባንያዎች የደንበኞች አገልግሎት ስራዎቻቸውን ወደ ኢትዮጵያ ላሉ ወጣቶች ሲሰጡ ማለት ነው። ይሄ ለብዙ ወጣቶች ትልቅ የስራው ዕድል ፈጥሯል። ግን ችግሩ በዚህ ዘርፍ ውስጥ ካሉት ስራዎች 40% የሚሆኑት በቀላሉ በአውቶሜሽን ሊተኩ የሚችሉ ናቸው፣ ያው ገበታው ላይ እንደምናየው። እና ደግሞ የበልጥ አሳሳቢ የሚያደርገው ለአደጋ የተጋለጡት እነዚህ ጀማሪ የሥራ መደቦች በአብዛኛው በወጣቶችና በሴቶች የተያዙ መሆናቸው ነው። ስለዚህ ገና የሥራ ሕይወታቸውን የሚጀምሩት ላይ ነው ትልቁ ስጋት ያንዣበበው። ይሄ ደግሞ ለሀገሪቱ የኢኮኖሚ ዕድል ቁልፍ የሆነን ዘርፍ አደጋ ላይ ይጥለዋል። እሺ፣ ይሄ ሁሉ ስጋት አለ፣ ግን የወደፊት ዕጣ ፈንታችን በድንጋይ ላይ የተጻፈ አይደለም። ልንቀይረው እንችላለን። ታዲያ ኢትዮጵያ ይህንን ፈተና ለመውጣት እና የኤአይ ቴክኖሎጂን ለበጎ ለመጠቀም ምን አይነት እርምጃዎችን እየወሰደች ነው? እስኪ መፍትሄዎቹን እንይ። እንግዲህ እየተወሰደ ያለው እርምጃ በሶስት ዋና ዋና አቅጣጫዎች ይከፈላል። አንደኛ፣ ዝግጁነትን መለካት። የፖሊሲ ጥናት ኢንስቲትዩት የሀገሪቱን የዝግጁነት ደረጃ ለመለካት የሰራ ነው። ምክንያቱም የማታውቁትን ነገር ማስተዳደር አትችሉም። ሁለተኛ፣ በሰው ኃይል ላይ መስራት። የኢኖቬሽን ሚኒስቴር ተለያዩ ስልጠናዎችን እየሰጠ ነው። ሶስተኛ፣ ቴክኖሎጂውን በኃላፊነት መሞከር። ባለሙያዎች እንደሚመክሩት በሰው ቁጥጥር ስር በጥንቃቄ መሞከር ያስፈልጋል። እና የሁሉ ጥረት ግቡ ምንድን ነው? ዋናው ዓላማ የሰው ኃይሉን ማጠናከር ነው። ከዚህ በኋላ ትኩረቱ መሆን ያለበት ኤአይ በቀላሉ ሊሰራው በሚችለው ተደጋጋሚ ስራ ላይ ሳይሆን ሰዎች በፈጠራና በጥልቀት በማሰብ ላይ እንዲያተኩሩ ማድረግ ነው። ያኔ ኤአይ ምትክ ሳይሆን አጋዥ መሳሪያ ይሆናል። ከጸሐፊነት ወደ ተንታኝነት እንደማለት ነው። በመጨረሻም ልናስታውሰው የሚገባን አንድ ትልቅ እውነት አለ። የኤአይ ተጽዕኖ እንዲሁ በራሱ ጊዜ የሚከሰት ነገር አይደለም። ይልቁንም ዛሬ በፖሊሲ፣ በኢንቨስትመንት እና በትምህርት በምንወስናቸው ውሳኔዎች የሚቀረጽ ነገር ነው። ቴክኖሎጂው መሳሪያ ብቻ ነው። በጥሩም ሆነ በመጥፎ ልንጠቀምበት የምንችለው እኛው ራሳችን ነን። እና ይሄ ነው ለመጨረሻው ጥያቄ የሚዳረገን። ቴክኖሎጂው ስራችንን እንዲያሻሽልልን ነው የምንፈቅደው ወይስ ሙሉ በሙሉ እንዲተካን? ይሄንን የሚወስነው ማን ነው? መልሱ አልጎሪዝም አይደለም። የሚወስኑት የፖሊሲ አውጪዎች፣ የንግድ መሪዎች፣ አስተማሪዎች፣ በአጠቃላይ ህብረተሰቡ በጋራ ነው። ውሳኔው በእጃችን ነው።